አሁን አስተካክሏል እሺ እንግዲህ አንድ እንዲሁ እንዳንቺ ሩሜት የሚፈልጉ ሰዎችን አነጋግሬና ላፕቶፕ ላይ ስከባርክ ያለው እስቲ ንገሪኝና ካንቺ ጋር ማች የሚያደርጉ ከሆነ ካንቺ ጋር ይቀጥላሉ ማለት ነው መልካም እድል well እኔ እስከዛሬ የኖርኩት ከነጮች ጋር ነው I think she's going to be my first Habesha roommate ፈረንጅ ሆነሽ ነው አይኖርሽም ማለት ይቻላል ይቻላል አሁን አበሻኛዋን ለማስተዋወስ ነው አበሻ ሩሜት ያስፈልገሽ ነው ነጮች አልተመቹም ውይ ነጭ እኮ አይመችም ነጭ መች ይመቻል ነጭ እኮ በጣም ጨዋ ነው በጣም ስርዓት ያበዛል ጨዋ እኮ ነጭ እኮ በጣም ጨዋ ነጭ በጣም ጨዋ ነው እንደገና ደግሞ ዝም ብሎ እንግሊዘኛ ነው የሚያወራው እንግሊዘኛ ለአንቺ ሁሉ እንግሊዘኛ ጥራት አንቺ ትቆጫለሽ ከየት ታመጪዋለሽ ከየት ይመጣል እስቲ አምጥቶጁና ማጥቶጁ ነገር ነገር for example ሻወር በተኛውበት መውሰድ የሀበሻ ምግብ ኩክ ማድረግ እንዴ እቺ ሽሮ ተጋቢ ነው ቢሆን ኖ ተጋቢ ነው ሽሮ ኖ እቺ ድክ ተክተክ ኖ ሽቅጥ ሌላው ደግሞ ማይሆን ሰው ወይ ማላቃቸውን ሰው ቤት ማምጣት በጠቅላላ ግርግር አይመቸኝም ሜሪ አንድ ሚስ አንደርስታንዲንግ አለ በእኔና አንቺ የምትፈልጊው የቤት ሰራተኛ ነው ይሄ አሜሪካ ነው የቤት ሰራተኛ ደግሞ በጣም ማግኘት በጣም ይከብዳል በጣም ነው የሚከብደው በእውነት የቤት ሰራተኛ አሜሪካ ውስጥ ማግኘት ይከብዳል በጣም ነው የሚከብደው ሜሪ እኔ ሩሜት ፈልጋለሁ ያልሽ ነበር መሰለኝ of course ሩሜት ነው እንጂ ሩሜት ነው የምትፈልጊው እኮ ሩሜት ይሄ የቤት ኪራዩ ማን ነው የሚከፍለው ማለት እንደማንኛውም ሩሜት ለጋራ ታዳ አንቺ አበሻ አይደለሽም እንዴ አንቺ ኢትዮጵያ አይደለሽም እንዴ ሽሮ አትሰራ የምትዩ ፓሲፊክን አቋርጣ የመጣች ሽሮ አሜሪካ ውስጥ ተክ ብትል ማን ስለሆንሽ ነው አንቺ የምትከለከያ እኔ ከተኛው በኋላ ሻወር አትወስዱ የምትዩ እና ጠንብቶ ሄድልሽ እንዴ ሰው ልጅ ተግባምቶ ሄድልሽ እንዴ ሰው ልጅ አንቺ ማን ስለሆንሽ ነው ሻወር ገንዳ ውስጥ ነው እንደምትተኙ ሂተር አትክፈቱ የምትዩ ከ100 ዲግሪ ሴልሺየስ በላይ በሚመዘገብ ቅዝቃዜ ውስጥ እና ሬሳና ቋቁስ ደርቆት እየተገኘ በጣም አዝናለሁ መጀመሪያ ከራስሽ ባህሪ ጋር መኖር መቻል አለብሽ Are you kidding me? ጨርሻለሁ